የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ሪሓና ቢንት ዘይድ ረዲየላሁ ዐንሃ ምርኮኛ ነበረች። ምርኮኛ ለተዋጊዎች ሲከፋፈል ሪሓና ለረሱል ሰለላሁ ዐለይሂ ወሰለም ደረሳት። ምርኮኛን ደግሞ እንደፈለክ ማድረግ ኢስላም ፈቅዷል። እንደፈለክ ማለት ይህም ከፈለክ ልትሸጣት ከፈለክ ደግሞ ልታገባት ማለት ነው። ሪሓና ከረሱል ሰለላሁ ዐለይሂ ወሰለም ጋር ብዙም ለመቆየት አልታደለችም። በቆየችባቸው አጭር ጊዜያቶች ቀን ከሌሊት ታለቅስ ነበር። እሳቸው በሕይወት እያሉ ከዚህ ዓለም ተሰናብታለች። አላህ ኸይር ስራዋን ሁሉ ይቀበላት። ሶፊያ ረዲየላሁ ዐንሃ እንደ ሪሓና ምርኮኛ ነበረች። ከእስልምና በፊት 2 ጊዜ አግብታ ነበር። ሁለቱም ባሎቿ በጦርነት ሙተዋል። አባቷ እና ባሏ የትልልቅ ሙሽሪኮች ባላባት ናቸው። ረሱል ሰለላሁ ዐለይሂ ወሰለም ይህችን ምርኮኛ ማንም የገጠር ሰው እንዲወስዳት አልፈለጉም። ይህ ማለት ሶፊያ የትላልቅ ሙሽሪኮች ልጅ ስለነበረች ወደ እስልምና እንድትገባ በማሰብ ለራሳቸው በማድረግ 2 ምርጫ አቀረቡላት። የመጀመሪያ ምርጫ እስልምናን እቀበላለሁ አከብራለሁ ካልሽ እስልምናም እንዳከበርሽ እኔም አከብርሻለሁ አገባሻለሁም። አይ ኩፍር ይሻላል ካልሽ ደግሞ ነፃ እልሻለሁ ወደ ቤተሰቦችሽም እልክሻለሁ አሏት። አላህና መልእክተኛውን ነው የምመርጠው፣ እንዴት ወደ አይሁዳ ተመለሺ ትለኛለህ? ያ ረሱላላህ እኔ እኮ በፊት እኮ ነው ወደ እስልምና መግባት የምፈልገው አለች። መጀመሪያ ነፃ አሏት፣ ከዛም አገባት። መህርሽም ነፃ መባልሽ ይሁንልሽ አሏት። እሷም ተቀበለች። ሐዲሱ ሰሒህ ነው። እቤታቸው እንደገባች በሁለተኛ ቀን ጉንጯ ላይ ጠባሳ አገኙ። ከዛም ጠየቁ፣ ያ ሶፊያ ምንድነው ይህ ጠባሳ? ያ ረሱላላህ እኔ ጦርነት ከመጀመሩ በፊት በቤቴ ውስጥ ብርሃን አየሁ እና ለባሌ ነገርኩት። ዛሬ ሌሊት በቤቴ ውስጥ ብርሃን አየሁ እና ምንድነው ብዬ ስጠይቀው በጥፊ መታኝና አንቺ የዓረቦች ንጉስ የሆነውን እና የቁረይሽ ንጉስ የሆነውን ሙሐመድ እሱን ስለወደድሽ ነው፣ ልብሽ ከእሱ ጋር ነው ያለው ብሎ በቅናት በጥፊ ሲመታኝ ደም በደም ሆነና ቁስል ሆነ አለቻቸው። የረሱል ሰለላሁ ዐለይሂ ወሰለም ብዙ ሚስት ማግባት ምክንያቶቹ ከታሪካቸው ተረድተናል። አላህ ልባችንን ግልጽ ያድርግልን። አላህ ኸይር ስራቸውን ይውደድላቸው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።